አሉ ግን ያንቺያቸው ስለሆኑ ቶሎ ላሳይሽና ብዬ ነው ማለት አጠር አጠር ያላችሁ ልገላላችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሶሪ እሺ አሁን ለምሳሌ ኮፒዎች ከሆነ እዚህ ጋር ለምሳሌ አሁን ማለት ነው አንድ ቪዲዮ ላይ ማስታወቂያ ማስገባት ስትፈልጊ ይሄ አሁን የ14 ደቂቃ ነው ማስታወቂያ አስገብተሽበታል። ነገር ግን አሁን እዚህ ጋር ጭማሪ ማስታወቂያ ለማስገባት ስትሞክሪ ቀይ ያሳይሻል። ኧረ ወደዛ አንቺ ልጅ እኔ ስራ ላይ ነኝ ያለሁት ምንድን ነው የምትፈልጊው? እዚህ ጋር ደግሞ ምን ሆነብሽ? ክሎዝድ አድርጊው ዝጊው። እሺ አሁን እዚህ ጋር ይታይሻል ፋጡማ? እዚህ ጋር እኮ ጽፎልሻል። ይሄ ምን ማለት ነው? ይሄ ምን ማለት እንደሆነ እዚህ ጋር በደንብ አድርጉ። ኮንሲደረስ ሙቪንግ እና ሾዊንግ አድስ ነው ማለት ነው። እሺ ኦኬ እንለዋለን። ኮፒ እናደርግና እዚህ ጋር ወደ አማርኛ እንተርጉምልሽ ኢንፎርሜሽን ማለት ነው። እዚህ ጋር ጉግል ትራንስሌት እሺ አማርኛ እሺ ማስታወቂያ ለማሳየት የተሻለ እድሎችን አንዳንድ በእጁ የማስታወቂያ ቦታዎችን መውሰድ ያስገቡበት ይላል። በራስሽ ማስገባት ትችያለሽ እያለሽ ነው። ስለዚህ አልከለከለሽም። ነገር ግን እኔ ከዚህ በፊት ነግሬያቸዋለሁ። አሁን ለምሳሌ ይሄንን ማስታወቂያ ለማስገባት ምን የምታደርጊው ማኔጅ ታደርጊና እዚህ ጋር ማስታወቂያ ስታስገቢ አሁን ለምሳሌ እዚህ ጋር ዩ ካን ሲ ዊች ሱት አት አንዱ ሾው አድስ ይለና እዚህ ጋር ያሳይሻል። አሁን ይሄንን ኮፒ ታደርጊና እዚህ ጋር መተሽ እዚህ ጋር ተረጉሚዋለሽ ማለት ነው ወደ አማርኛ። ምንድነው እዚህ ጋር የማይታዩትን ማየት ትችላለህ ማለት ነው። አሁን የትኞቹ የማስታወቂያ ክፍተቶች ማስታወቂያዎችን ለማሳየት የማይችሉ እንደሆኑ ማየት ትችላለህ ይላል። ለምንድነው እዚህ ጋር ማስታወቂያዎችን ማየት እንደማትችል የሚለው የደቂቃዎቹ ርዝማኔ ነው። ገባሽ? የደቂቃዎቹ ርዝማኔ ነው አሁን እያለሽ ያለው። በስንት ደቂቃ ልዩነት ነው ያስገባሽው? አሁን ይኸውልሽ ተመልከች፣ እዚህ ጋር አስገባሁት እኔ ኖርማል። እዚህ ጋር ስታደርጊው ግን አሁን ቀይ ነበር። አሁን እዚህ ጋር አስቀመጥኩት ኖርማል ተስተካከለ ማለት ነው። ስለዚህ ከአቀማመጥሽ ነው የሚወስነው ፋጡማ። አንቺ የምታስቀምጥበት ርቀት ነው። ቢያንስ ከአንድ ደቂቃ በላይ ከሁለት ደቂቃ በላይ ነው መሆን ያለበት ማስታወቂያ ሲገባ ማለት ነው። እሺ አሁን ለምሳሌ እዚህ ጋር 3ኛ ደቂቃ ላይ ገብቷል። አሁን እዚህ ጋር 6ኛ ደቂቃ ላይ ደግሞ አንድ እናስገባ። ይሄው ገባ። 9ኛ ደቂቃ ላይ ደግሞ አሁን አንድ እናስገባ። አሁን ገባ። ይሄው ይታይሻል። እሺ ይሄ ወጣ። አሁን ይሄን እናውጣው፣ ምክንያቱም ያለ ቦታው ነው ቁጭ ያለው። ስለዚህ ይሄን እናውጣዋለን። ወርኖ ፋጡማ ተከልሽ ነው። ኦኬ እሺ ይሄን አወጣ ነው። ስለዚህ አሁን ተመልከት፣ እዚህ ጋር ጽሁፍ ማስታወቂያ ገባ። አሁን ይታይሻል። ይሄ ሹነ ፋጡማ። ስለዚህ አሁን እያንዳንዱ ማስታወቂያሽን ማየት ትችያለሽ። ይሄ ነው ማስታወቂያሽ። አይሹ ማስታወቂያሽ ይሄን ይመስላል። እሺ ፋጡማ ይኸው ማስታወቂያሽ ይሄን ይመስላል። እንደዛ
ሳንቲግራ በጣም በዛ ከተባለ መውለድ የለም። ሶስቱም አታሪ መውለድ አሁን እንደዛ ሁለት ደቂቃ በቃ እኔ እኮ ከሆነ ይመስለኛል አሁን አይደለም ማስገባት ትችያለሽ ምናልባት ሆነ ማስገባት ትችያለሽ ድምፅ ሳይለንት አድርጌዋለሁ ነው። እሺ ማነች ሰዓዳ ሰዓዳ ምን እያለች ነው? ስለዚህ በዚህ መልኩ ማስታወቂያ ሸንፋ እሺ አጋጣሚ የት እንደሚገኝ ጉዳት ነው ጉዳት ነው እየተጠቀምኩ ያለው ስለሚገባ ነው። እሺ ይሄ ነው ኪታባ ሆስፒታል 45 ሰብስክራይብ አለው። እሺ ጆይን ፌብሩዋሪ 2021 ይሄ ታዲያ ምንድን ነው አስተዳደር የሆነ ማስታወቅ 15 ዓመት ነው። ይሄ 2021 አይደል? 2021 ሶስት ዓመት በፊት ነው። ያ ሶስት ዓመት ይቻላል። ስለዚህ መስራት ትችያለሽ፣ ምንም ችግር የለውም። እዚህ ጋር ግን ማወቅ ያለብሽ ለምሳሌ ፌብሩዋሪ 2021 ነው ዩቲዩብ የከፈትሽው። ስለዚህ 2021 ስለሆነ እስከ 2021 ከ2021 ጀምሮ እስከ አሁን ያለንበትን ሰዓት ይቀንስብሻል። ይህም ማወቅ አለ። ሰዓቱን እንዴት ነው የሚያደርግሽ? ሰዓቱን አንስቶ እንደ አዲስ ነው አሁን ሰዓት ካደረግሽበት ጀምሮ ነው እንደ አዲስ የሚቆጥርልሽ። ከዛ ላይ ዕዳሽን ይወስዳል ማለት ነው። ከዚህ በፊት የነበረውን ዕዳውን ይወስዳል። ከዛ በኋላ ይለቅልሻል። ስለዚህ ሰዓት መሙላቱ ይጠቅምሻል፣ ይቻላል፣ ይሰራል። የ50 ዓመትም ቢሞላው ምንም ችግር የለውም መስራት ይችላል ማለት ነው። ቪዲዮዎች ደግሞ ተምፕሌት የላቸው ሾርት ቪዲዮዎች እዚህ ጋር የሰው ስራዎች አሉልሽ። የሰው ስራ አትይ፣ የራስሽን ስራ ብቻ ያዥ። ላይ ቪዲዮዎች ሁለት ላይ ቪዲዮዎች አሉ። 5 ሰዓት እና 2 ሰዓት 7 ሰዓት ነው ላይ ባለሽ እዚህ ጋር ባሻል ቪዲዮዎች አሉ። እዚህ ጋር የራስሽ ያልሆነ ነገር ብቻ ያዥ። ምክንያቱም እንዳይከለክልሽ ማርኬት እየተሰቃዩ ነው አሁን እነዚህ ቪዲዮቸው ማለት ነው። ስለዚህ እንደዚህ አይነት ችግር የራስሽን ብቻ ስራ ያዥ። ራስሽን ሆነሽ ነይ ማለት ነው። ያን ካደረግሽ ምንም ችግር የለውም። መስራት ይችላል። ያለ ችግር የለም። ቻናል እኮ ምንም ችግር አይወጣም። ሰብስክራይብ ኖሮ አልኖሮ አዲስ ሆነ አሮጌ ሆነ ምናምን አይደለም፣ መስራት ይችላል። ግን ቪዲዮ አሁን ለምሳሌ በአንድ ዓመት ውስጥ 4000 ሰዓት ነው ይላል። ነገር ግን አንድ ዓመት ውስጥ ራሱ 4000 ሰዓት ከስድስት ወር እስከ 7 ወር እድል ይሰጥሻል። ኖርማል ነው፣ ዝም ብሎ ይታገስሻል። ከዛ በኋላ ካዳመጣሽለት ወደ ሁለተኛ ዓመት ውስጥ እየቀነሰ ዕዳውን ይወጣል ማለት ነው። ስለዚህ ምንም ችግር የለውም። ኖርማል መስራት ስለማስፈልግ
አሁን እሺ ለማንኛውም አንችልም እሺ ሀያ ሁለት ደቂቃ